ኢሰማኮ በጋምቤላ ክልል ስደተኞች የጸጥታና ደህንነት ስጋት እንዳለባቸው ገልጿል። በጋምቤላ ክልል ከ395 ሺህ በላይ ስደተኞችና ጥገኝነት ጠያቂዎች በ7 የስደተኛ መጠለያ ጣቢያዎች ውስጥ ተጠልለው እንደሚገኙም ተገልጿል። ኢሰማኮ በጋምቤላ ክልል የሚገኙ ስደተኞችን በሚመለከት የሰብአዊ መብቶች ክትትልና ውትወታን ሲያከናውን ቆይቷል። ለስደተኞች የሚቀርበው መሰረታዊ ድጋፍ በመጠንም ሆነ በአይነት ከጊዜ ወደ ጊዜ በመቀነሱ በስደተኞች የሰብአዊ መብቶች ጥበቃ ላይ ተጽዕኖ አሳድሯል። ለዚህም እንደ ምክንያት የተነሳው ለስልጠና የሚውል በጀት አለመኖሩና በተጨማሪም ለስደተኞችና ጥገኝነት ጠያቂዎች በተለያዩ መንግስታዊና መንግስታዊ ያልሆኑ አካላት በቂ የህግ ድጋፍ አገልግሎት የማይሰጥ መሆኑ ፍትህ የማግኘት መብታቸውን በማረጋገጥ ረገድ አሉታዊ ተጽዕኖ ማሳደሩ መሆኑም ተገልጿል። ኮሚሽኑ ኦኩጉ የስደተኞች መጠለያ ይገኙ የነበሩ ደቡብ ሱዳናውያን የሙርሌ ጎሳ ስደተኞችን በሚመለከት ከየካቲት 8 እስከ የካቲት 19 ቀን 2016 ዓ.ም ክትትል ማከናወኑም ተገልጿል። በተደጋጋሚ ጥቃትና ዘረፋ በማጋጠሙ ምግብ፣ መጠለያ፣ ጤናና ትምህርት የመሳሰሉ አገልግሎቶች አቅርቦት በበቂ ሁኔታ ባለመኖሩ ችግር ውስጥ መሆናቸውን በሪፖርቱ አመላክቷል። ኢሰማኮ በጉዳዩ ላይ ከስደተኞችና ተመላሾች አገልግሎት እንዲሁም ከተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽነር ጋር ምክክሮች መደረጉ የተገለጸ ሲሆን የተለያዩ ስራዎችን በመስራት ስደተኞቹን ወደ ደቡብ ኢትዮጵያ ክልል ደቡብ ኦሞ ዞን ኞንጋቶም ወረዳ አይፓ ሳይት እንዲዘዋወሩ መደረጉን ኮሚሽኑ ባወጣው ሪፖርት አመላክቷል። ዘገባው የባልደረባችን ሊዲያ ደሳለኝ ነው። ጥቁር አንበሳ ስፔሻላይዝድ ሆስፒታል ነጻ የበጎ ፍቃድ የጤና ምርመራ አገልግሎት መስጠት ጀመረ። ጥቁር አንበሳ ስፔሻላይዝድ ሆስፒታል በቦሌ ክፍለ ከተማ ነጻ የበጎ ፍቃድ የጤና ምርመራ አገልግሎት መስጠቱም ጀምሯል። የቦሌ ክፍለ ከተማ አስተዳደር ዋና ስራ አስፈጻሚ ዶክተር እሸቱ ለማ በአገልግሎቱ 180 የጤና ባለሙያዎች ለ5000 የክፍለ ከተማው ነዋሪዎች ነጻ የጤና ምርመራና ሕክምና አገልግሎት እንደሚሰጡ ጠቁመዋል። የጥቁር አንበሳ ስፔሻላይዝድ ሆስፒታል ዋና ስራ አስፈጻሚ ዶክተር አብዱራዛቅ አህመድ የጤና ሕክምና አገልግሎቱ ከመጀመሪያ ሕክምና ጀምሮ በየደረጃው የሚሰጥ መሆኑን ጠቁመዋል። ማህበረሰቡ ያለምንም ክፍያ በተዘጋጀው አገልግሎት ተጠቃሚ እንዲሆንም ጥሪ አቅርበዋል። ሕክምና በበጎነት ላይ የተመሰረተ መሆኑን የጠቆሙት ዶክተር አብዱራዛቅ ጥቁር አንበሳ ስፔሻላይዝድ ሆስፒታል በክረምቱ የሚያከናውነውን የበጎ ፍቃድ አገልግሎት አጠናክሮ ይቀጥላልን ብለዋል። የአዲስ አበባ ከተማ አስተዳደር የህብረተሰብ ተሳትፎና በጎ ፍቃድ ማስተባበሪያ ኮሚሽን ምክትል ኮሚሽነር ወይዘሮ አስራት ንጉሴ በከተማ ደረጃ በርካታ የበጎ ፍቃድ አገልግሎቶች እየተካሄዱ መሆኑን ተናግረዋል። በጎነት ለህብረተሰብ ለውጥ በሚል መሪ ሀሳብ እየተካሄደ የሚገኘው የዘንድሮ የበጎ ፍቃድ አገልግሎት የተለያዩ የህብረተሰብ ክፍሎችን በማካተት ተጠናክሮ ይቀጥላልን ብለዋል። ወደ ሳውዲ አረቢያ በመጓዝ ላይ የነበሩ ከ150 በላይ ኢትዮጵያውያን ስደተኞች ህይወት አለፈ። በህገወጥ መንገድ ወደ ሳውዲ አረቢያ ሲጓዙ የነበሩ 154 ኢትዮጵያውያን ስደተኞች ህይወቱ ማለፉ ተሰምቷል። ከትላንት በስቲያ ቅዳሜ ሐምሌ 26 ቀን 2017 ዓ.ም በየመን አበያን የባህር ዳርቻ ላይ በርካታ ኢትዮጵያውያን ጭና ስትጓዝ የነበረች ጀልባ በከባድ ማዕበል ምክንያት አደጋ እንደገጠማት ታውቋል። ኢትዮጵያውያን ስደተኞች ቁጥር 154 የነበረ ሲሆን በአደጋው የ68ቱ ስደተኞች አስከሬን የተገኘ ሲሆን ቀሪዎቹ 86 ስደተኞች እንዳልተገኙና የት እንደደረሱ እንደማይታወቅ ዓለም አቀፍ የስደተኞች ድርጅት IOM አስታውቋል። በየመን የድርጅቱ ተወካይ ለአሶሺየትድ ፕሬስ በሰጡት ቃል በጀልባው የነበሩት 154 ተጓዦች በሙሉ ኢትዮጵያውያን ናቸው ብለዋል። በህይወት የመኖር ሁኔታ አሳሳቢ ሆኖ መቀጠሉን የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰማኮ ገልጿል። በ2017 በህይወት የመኖር መብት ሁኔታ አሳሳቢ ሆኖ መቀጠሉን የሚያሳዩ በርካታ ክስተቶች በተለያዩ የሀገሪቱ ክፍሎች ተስተውሏል ሲል ገልጿል። በግጭት አውድ ውስጥ በቆዩ ወይም በግጭት ውስጥ በሚገኙ አካባቢዎች በመንግስት ኃይሎች በየአካባቢው በሚንቀሳቀሱ የታጠቁ ቡድኖች ማንነታቸው ባልታወቁ ሰዎች እንዲሁም በእርስ በርስ
ግጭቶች በሰዎች ላይ የሞትና የአካል ጉዳት እንደደረሰ አመላክቷል። በአማራ ክልል በአብዛኛው አካባቢዎች በመንግስት ኃይሎችና በታጣቂ ቡድኖች መካከል ከ2015 ዓ.ም መጨረሻ ወራት ጀምሮ በቀጠለው የተራዘመ የትጥቅ ግጭት አውድ ውስጥ በተፋላሚ ወገኖች የሚፈጸሙ የሰብአዊ መብቶች ጥሰቶች እንደቀጠሉ ገልጿል። በክልሉ በተራዘመ የትጥቅ ግጭት ውስጥ በቆዩ አካባቢዎች በመንግስት ኃይሎችና በታጣቂ ቡድን መካከል በተደረጉ የተኩስ ልውውጦች የግጭቱ አካል ያልነበሩ ሰላማዊ ሰዎች ለሞትና ለአካል ጉዳት እንደተዳረጉ አመላክቷል። የተከበራችሁ አድማጮቻችን ኢትዮ አምሻችን እያደመጣችሁ ትገኛላችሁ። አሁን ከባህር ማዶ ወዳገኘነው መረጃ የምናልፍ ይሆናል። የአፍሪካ ህብረት ከ50 በላይ አልሻባብ ታጣቂዎች በደቡባዊ ሶማሊያ መገደላቸውን አረጋገጠ። የአፍሪካ ህብረት የሶማሊያ ድጋፍና ማረጋጋት ተልእኮ አውሶም በሶማሊያ የመንግስት ኃይሎች የሚደገፉት ወታደሮች ባሳለፍነው አርብ በደቡባዊ ሶማሊያ በባረሬ ከተማ በተካሄደ ከባድ ውጊያ ከ50 በላይ የአልሻባብ አባላትን መግደላቸውን አረጋግጧል። አውሶም ከሶማሊያ መዲና ሞቃዲሾ በሰጠው መግለጫ በባረሬ በተልእኮ ወታደሮች ላይ ከፍተኛ ጉዳት ደርሷል የሚሉ የሚዲያ ዘገባዎችን አስተባብሏል። አውሶም ኃይሎች ከሶማሊያ ብሔራዊ ጦር ኃይሎች ሲኤንኤፍ ጋር በመተባበር የባረሬ ከተማን መልሶ ለመቆጣጠር